ውስጥ አንዳንዶቹን በስማቸው የጠራቸው በሚታወቅ ስማቸው ማለት ነው። አንዳንዶቹን ግን በሚታወቅ ስማቸው ጠርቷቸው ግን ስማቸውን የለወጠላቸው። ከነዛ ስማቸው ከተለወጠላቸው መካከል ከጌታችን ደቀ መዛሙርት አንዱ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ በትናንትና ሕይወቱ ይጠራ የነበረበት መጠሪያ ስምዖን የሚል ነበር። ለዛ ነው የዮና ልጅ ስምዖን ብሎ የጠራው። ግን ክርስቶስ መጀመሪያ ላይ እንዲከተለው ከጠራው በኋላ ስሙን ነበረ መጀመሪያ የለወጠለት የነበር። አንተ የዮና ልጅ ስምዖን ትባል ነበር፣ ከዚህ በኋላ ግን ጴጥሮስ ተብለህ ትጠራለህ፣ አለት ትባላለህ። ታዲያ ጴጥሮስ ብሎ አለት ብሎ ክብሩን ከፍ አድርጎ ስሙን የለወጠለት አምላካችን ኢየሱስ ክርስቶስ ዛሬ ግን ስሙን ከለወጠለት በኋላ አሳ ሳጠምድ ሲያገኘው ግን መልሶ የዮና ልጅ ስምዖን ሆይ ብሎ ጠራ። ለምን እንደሆነ ግልጽ ከሆነላችሁ ቀላል ነው። ወደ ትላንትና ሕይወቱ ስለተመለሰ በትላንትና ሕይወት መጠሪያውን የጠራው ክርስቶስ በንስሐ ከብረው በቅዱስ ሥጋው በክቡር ደሙ ታትመው በቅድስና ሕይወት መመላለስ የጀመሩ ሰዎች የተዉትንና የጣሉትን የትላንትና ሕይወታቸውን ተመልሰው ከገቡበት እግዚአብሔር የሚጠራቸው ትላንትና በተዉትና ትላንትና በሚመጡበት ሕይወታቸው። ለዛ ነው ቤተ ክርስቲያን ውስጥ ሁላችንም ኃጢአተኞች ተብለን የምንጠራው። እየሰማችሁ ኃጢአተኞች ተብለን የምንጠራው ለዛ ነው። ሕይወቱን አልተውነውማ። ጣዕሟ ገና የኃጢአት ከልባችን ነቅላ ስላልወጣችልን በዚሁ ሰውነታችን ዛሬ ተሰብስበን የገባንበት መቅደስ ውስጥ በዚሁ ሰውነታችን ተሰብስበን ወጥተን ደግሞ ወደ አቁምነው ኃጢአት ተመልሰን እንገባበታለን። ስለዚህ እግዚአብሔር አምላክ ስማችንን ቢለውጥልንም ስማችን አዲስ ስም ቢያጎናጽፈንም እኛ ግን ስሙን የሚመጥን ስራ ከሌለን በምንሰራው ስራ መጠሪያ እንጠራለን። የስምዖን ጴጥሮስን ወይም የዮና ልጅ ስምዖንን ጴጥሮስ ብሎ የጠራው ክርስቲያኖች እኛን ሁላችንን ስማችንን ለውጦልን ከእናትና ከአባታችን አብራክ ተወልደን ከማህፀንም ወጥተን ስንወለድ ወላጆቻችን ለሁላችንም ስም አውጥተውልናል። አበበ፣ ከበደ፣ አየለ፣ ጫላ እየተባልን ማለት ነው። ልክ በ40ና በ80 ቀናችን ግን ወደ ቤተ ክርስቲያን ስንመጣ ግን ይዘነው የመጣነውን ስም የተለየ ሌላ ስም ይሰጠናል። እረኛው ጌታችን ኢየሱስ ክርስቶስ አውቆ በሚጠራን የክርስትና ስም ይወጣልን። ያ የክርስትና ስም ይወጣልን። ያ የክርስትና መጠሪያ የተሰጠን እንዲሁ ክርስቶስ የሚጠራበት መጠሪያ ብቻ ስለሆነ አይደለም። በዛ የክርስትና በተሰጠን መጠሪያ በቅድስና መመላለስ እንድንችል የተሰጠንን የክርስትና ስም የሚመጥን የቅድስና ሕይወት ግን ከሌለን 1000 ዓመት የክርስትና ስም ቢኖረን መጠሪያ ስያሜያችን ግን ኃጢአተኛው ተብለን። ስለዚህ ወደ ትላንትና ሕይወቱ ስለተመለሰ የተወውን አሳ ማጥመድ ገና ለገና ጌታችን ኢየሱስ ክርስቶስ አጠገቤ እንደለመድኩት አጣሁት ብሎ ቅዱስ ጴጥሮስ ወደ ኋላ ሲመጣ ቅዱስ ጴጥሮስ ወደ ኋላ መመለሱን እንዲያስታውስ የዮና ልጅ ስምዖን ሆይ ብሎ ጠራ። ቀጠለና ክርስቶስ ግን የዮና ልጅ ስምዖን ሆይ ካለው በኋላ ከነዚህ ይልቅ ትወደኛለህን አለ። አምላካችን ኢየሱስ ክርስቶስ የቅዱስ ጴጥሮስን ፍቅሩን የጠየቀው አንደኛ ፍቅሩን ከምን አንጻር እንደጠየቀው ልብ ብላችሁ ስሙ። አንደኛ ሌሎቹ ከሚወዱን በላይ ትወደኛለህን አለ። እየሰማችሁ ሌሎቹ ከሚወዱን በላይ ማለትም ሌሎች ደቀ መዛሙርቶች አብረው ከአንተ ጋር የሚበሉ የሚጠጡ እናንተ ተማሪዎች ከሆኑት ከሐዋርያት መካከል አብልጠህ ትወደኛለህን አለ። አንድ ቀጠለና ደግሞ ሁለተኛም ጨመረለት። ትወደኛለህ ሲለው ከሌሎቹ ከተማሪዎቹ ከወንድሞች እኔን አብልጠህ ትወደኛለህን ሲለው አንደኛ፣ ሁለተኛ ደግሞ ትወደኛለህን ሲለው አንተ ራስህ ደግሞ ከነሱ በላይ ትወደኛለህ፣ እነሱስ አንተን ከሚወዱ በላይ እኔን ትወደኛለህ። ይሄን የነገርኳችሁ ነገር በሙሉ ክርስቲያኖች ልብ ብላችሁ አዳምጡ። እግዚአብሔር አምላክ የእውነት እንደወደድ ነው የሚታወቀው አንደኛ በጣም ከእርሱ በላይ አልቆም ያለንንና አልፈታ ያለንን ኃጢአት ማቆም ስንችል። አለበለዚያ አንድ ሰው ኃጢአትን በሚወድበት የልብ ጣዕሙ እግዚአብሔርንም አብሬ እወደዋለሁ ቢል አይሆንለትም። ለዛ ነው ራሱ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ሲናገር ብርሃን ከጨለማ ጋር ምንም ግንኙነት የለውም ማለት፣ ክርስቶስም ከቤልሆር ጋር ምንም ግንኙነት የለውም ማለት። በአንድ ሰውነታችን ልናመልከው የምንችለው እግዚአብሔርን ብቻ ነው። እግዚአብሔርን ብቻ ነው። ሰይጣንንም ማምለክ አንችልም ከእግዚአብሔር ጋር። ክፋትም እየሰራን ባለንበት ሰውነታችን እግዚአብሔርንም እናምልከው ማለት አንችልም። ያመለክነው የተገዛንለት የተበረከክንለት ሊመስለን ይችላል፣ ግን እውነታው እንደዛ አይደለም። ይሄ ሁላችን መጀመሪያ ሰው እግዚአብሔርን መውደዱ የሚታወቀው በዛ ነው፣ ኃጢአትን መተው ሲችል። ለቅዱስ ጴጥሮስ ግን ትቶት የመጣው ኃጢአት ትቶት የመጣው የትላንትና ሕይወቱ
በስሙ ካስታወሰው በኋላ ከነዚህ ይልቅ ትወደኛለህን ሲለው ግን መጀመሪያ ያለው ከባልንጀሮች በላይ ትወደኛለህን ያለው። ክርስቶስ ከባልንጀራ በላይ ነው በነገራችን ላይ የሚወደድ። ከእናትም ከአባትም ከእህትም ከወንድም ከባልም ከሚስትም ከልጅም በላይ ነው እግዚአብሔር የሚወደደው በነገራችን ላይ ክርስቲያኖች። ለዛ ነው አምላካችን ራሱ በቅዱስ ወንጌል ላይ ፍቅሩን ብለው ሊከተሉት እስከ መስቀል ሞትም ጭረን ታማኝ ለሚሆኑለት ሰዎች በሙሉ አባታችሁን፣ እናታችሁን፣ ሚስታችሁን፣ ልጆቻችሁን ትታችሁልኝ ተከተሉኝ ያለ። በቁመናው እነዚህ ከክርስቶስ በላይ አይብለጡባችሁ ለማለት ነው። በጣም ብዙዎቻችን እኮ እግዚአብሔር የሰጠን ነገር ከእግዚአብሔር በላይ በልጦብናል። ሐቁ እንደዛ ነው። ከቤተ መቅደስ ደጅ ተንበርክከን የለመንነው ትዳር ከእግዚአብሔር በላይ በልጦብናል። ከቤተ መቅደስ ደጅ ተንበርክከን የለመንነው ልጃችን ከእግዚአብሔር በላይ በልጦብናል። እንዴት አወቅ የምትሉ ከሆነ ከእግዚአብሔር የተቀበልነው ልጃችን መቼ ነው መጨረሻ አምጥተን ያቆረብነው? ከእግዚአብሔር የተቀበልነውን ትዳራችንን መልሰን መቼ ነው በቅዱስ ሥጋውና በክቡር ደሙ የታተምንበት? ከእግዚአብሔር የተቀበልነውን ሀብታችንን ንብረታችንን መቼ ነው አስራት በኩራት እያወጣን በደንብ የተባረክንበት? ኧረ ተዉት። ከእግዚአብሔር የተቀበልነውን አሁን እየተነፈስነውን ያለውን እስትንፋሳችንን መቼ ነው በዕለት በዕለት እየመጣን የቤተ ክርስቲያን ደጅ እያስረገጥነው ጉልበታችንን ያንበረከክንለት? ሁላችንም ከእግዚአብሔር የተቀበልነው ነገር ከእግዚአብሔር በልጦብናል። ያ ግን ልክ አይደለም ክርስቲያኖች። ሁሉም ነገር ሊቀር ይችላል ከእግዚአብሔር የተቀበላችሁ። ባዶ እጃችሁን ሆናችሁ እግዚአብሔር አብራችሁ ቢሆን እንደሚሻል ለቅዱስ ጴጥሮስ መጀመሪያ እንዲያውቀው የፈለገው እሱ ነው። ከባልንጀሮች በላይ ትወደኛለህ አለ። ቀጠለና ከባልንጀራህም ብቻ በላይ አይደለም፣ ፍቅሩን እርከኑን ከፍ አደረገልን። ባልንጀሮች ራሳቸው እኔን ከሚወዱም በላይ ትወደኛለህ አለ። ሁላችንም ለእግዚአብሔር ፍቅር መሽቀዳደም አለብን። አንዱ እግዚአብሔርን እንዴት እንደሚወደው ስታዩ፣ አንዲቷ እግዚአብሔርን እንዴት እንደምትታዘዘው ስታዩ ከንፈር መምጠጥ አይደለም የኛ ድርሻ። እንዴት ብትታደል ነው ለእግዚአብሔር እንዲህ ሆነችለት እንዲህ ሆነለት ማለት አይደለም የኛ ድርሻ። እንደዛ የታዘዙለትን እንደዛ የተንበረከኩለትን ሰዎች መምሰልን ነው እንጂ ብንችልም ደግሞም ከዛ በላይ መሆን ነው እንጂ ቅድስና የማያልቅ ክርስቲያናዊ ጉዞ ከፍ የማለት ደረጃ ስለሆነ፣ ስለዚህ ከባልንጀሮቹ በላይ እንደሚወደው ማወቅ ፈለገ። ባልንጀሮቹ እግዚአብሔር ጌታችን ኢየሱስ ክርስቶስን የሚወዱትን ከዛ በላይ ትወደኛለህን ብሎ ጠየቀው ቅዱስ ጴጥሮስ። ቅዱስ ጴጥሮስ ወዲያውኑ መለሰለት፣ አሁን ጌታ ሆይ እወድሃለሁ። ይሄ መልስ በልበ ሙሉነት የተሰጠ ነው። በነገራችን በልበ ሙሉነት ምንም ጥርጣሬ አልነበረው። ባልንጀሮቼን ከምወዳቸው በላይ አንተ አትበልጥብኝ፣ በደንብ አድርጌ ነው የምወድህ። ባልንጀሮቼ ራሳቸው አንተን ከሚወዱም በላይ አንተን እወድሃለሁ። የዚህን ጊዜ ላይ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለው? ግልገሎቼን አሰማራ። መልሶ አሁንም ጠየቀው፣ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። አሁንም አሁን ጌታ ሆይ እወድሃለሁ አለ። አሁንም ድጋሚ እወድሃለሁ ብሎ ለጠየቀው ጥያቄ ጠቦቶቼን ጠብቃል። ሶስተኛም ድጋሚ ጌታችን ኢየሱስ ክርስቶስ ይሄንኑ ጥያቄ መለሰለት። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለ። በሶስተኛው ጥያቄ ግን ቅዱስ ጴጥሮስ በጣም አዘነ። ለምን? የትላንትና የተለወጠለትን ስሙን እያስታወሰው ብቻ ሳይሆን የመሰለው ቅዱስ ጴጥሮስ የትላንትና ደግሞ በዛ በአይሁድ በሊቃ ካህናቱ ግቢ ላይ 3 ጊዜ እንደካደው አስታወሰው። እየሰማችሁ ነው? ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስ ሐሙስ ማታ በተያዘባት ምሽት ላይ ከነዚህ ከሚማሩት ወይም ደግሞ አብረውት ከሚከተሉት ከደቀ መዛሙርቱ መካከል ተብሎ ሲጠየቅ አንዴ ብቻ አይደለም፣ ሁለቴ ብቻ አይደለም፣ 3 ጊዜ ይሄን ሰው ያላውቀውም ብሎ ክዶታል። ወዲያውኑ ግን የክርስቶስን ፊት ሲያይ ዶሮዋም ስትጮህ ቅዱስ ጴጥሮስ በንስሐ እንባ ራሱን አጥቷል። ጌታችን ኢየሱስ ክርስቶስ ያንን በማስታወስ አልነበረም እንደዛ ያለው። ቅዱስ ጴጥሮስ ግን ወዲያውኑ 3 ጊዜ ትወደኛለህ ትወደኛለህ እያለ ሲጠይቀው የትላንትና ኃጢአቱ ነው ትዝ ያለው። በነገራችን ላይ በጣም ትልቅ ጽድቅ ነው ይላል ቅዱስ ጎርጎርዮስ ዘኑሲስ። ሰው እግዚአብሔር የተወለትን ኃጢአቱን ማስታወስ አለበት ይላል ቅዱስ ጎርጎርዮስ። ለምን መሰላችሁ? አንዳንዶቻችን ትናንትና የሌለም ይመስል ነው ዛሬ ቤተክርስቲያን ውስጥና ዛሬ እንደ እግዚአብሔር ቸርነት የተገኘንበት ቦታ ላይ ስንቀመጥ የምንመጻደቅ። ሁላችንም የትላንትና ታሪክ አለን። ሁላችንም እግዚአብሔር እንዴት አድርጎ እንዳስተካከለን እናውቃለን። ግን የትላንትና ታሪክ በጊዜ ሲያልፍ፣ ግን የትላንትና ታሪክ በሁኔታዎችና በተለያዩ ነገሮች ሲለወጥ እኛም አብረን እንለወጣለን። ለዛ ነው በጣም የምናስቸግረው። በነገራችን ቅዱስ ጎርጎርዮስ ዘኑሲስ ግን
እግዚአብሔር ኃጢአቱን የተወለት ሰው እንዲያውም እሱ ኃጢአቱን መርሳት የለበትም ማለት ኃጢአቱን መላልሶ ያስብ ማለት አይደለም ምእመናን በደለኛነቱን ግን አይርሳው ማለት ነው። ሰው በደለኛነቱን የማይረሳ ከሆነ ትሁት ነው የሚሆነው። ሰው በደለኛነቱን የማይረሳ ከሆነ ራሱን ዝቅ ነው የሚያደርገው። ሰው በደለኛነቱን የማይረሳ ከሆነ ከእርሱ ይልቅ ባልንጀሮቹ የተሻሉ እንደሆኑ እያመነ ራሱን በፍቅር ዝቅ ነው የሚያደርገው። እኛ አሁን የምንናፍቀውን ትህትና የምንፈልገውን ፍቅር የምንፈልገውን ታዛዥነት ከእግዚአብሔር ያጣ ነው እግዚአብሔር ነፍጎን አይደለም፣ እኛ በደለኛነታችንን መርሳት ስለጀመርን። ለዛ ነው ቅዱስ ጎርጎርዮስ እንዳልኳችሁ እግዚአብሔር ኃጢአቱን የተወለት ሰው ቢኖር ወይም ኃጢአቱን የተወለት ሰው ካለ እሱ ግን ኃጢአቱን አይርሳው በደለኛነቱን ያስታውስ ይላል። በተገላቢጦሽ ራሱ ቅዱስ ጎርጎርዮስ ደግሞ ምን ይላል? ነገር ግን አንድ ሰው በደለኛነቱን ረስቶ በጽድቅ መጻደቃለሁ ካለ ትላንትና እግዚአብሔር ያሻገረውን ረስቶ ዛሬ ግን በራሴ ጉልበት ነው የቆምኩት የሚል ግን ካለ እሱ የረሳውን ኃጢአቱን እግዚአብሔር እያስታወሰ ይቀጣዋል። እግዚአብሔር እንደዛ ከመሆን ሁላችንን ይሰውረን። በደለኛነታችንና ኃጢአታችንን መርሳት የለብንም። ጴጥሮስም እሱን አስታወሰና 3 ጊዜ ትወደኛለህን ብሎ ስለጠየቀው አዘነና ጌታ ሆይ እንደምወድህ አንተ ታውቃለህ። እስኪ እንደምወድህ በሉ ማን ታውቃለህ? አንተ ታውቃለህ። ጌታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ መሰረታዊ ትምህርቶችን ነው በነገራችን ላይ እዚህ ውስጥ ያስተማሩ። እነሱን ልንገራችሁና ትምህርታችንን ልንጨርስ። የመጀመሪያው ቅዱስ ጴጥሮስ የተማረው ከጌታችን ከኢየሱስ ክርስቶስ ወደ ትናንትና ህይወቱ አለመመለስ ነው። እስኪ ወደ ትናንትና በሉ ወደ ትናንትና ህይወቱ አለመመለስ። ስሙን እየጠራለት የነበረው ስሙን በትላንትና በለወጠለት ሳይሆን ትላንትና ወላጆቹ ባወጡለት ስም ይጠራው የነበረው እንዳልኳችሁ ከዚያ አንስቼ ነው እዚህ የለወጥኩ የነበረው የሚለው ሊያቀጥልበት ስለፈለገ ወደ ኋላ እንዳይመለስ ስለፈለገ ወደ ኋላ ሲመለስ ሲያገኘው ግን ወደ ኋላ በተመለሰበት በኃጢአተኛ ግብሩ ጠራ። እግዚአብሔር ኃጢአተኞች ነን ሲለን አምላካችን በድላችሁኛል ብሎ ሲናገር ክርስቲያኖች አንብሰስክ እንዲያውም አንዘን ራሱ አንዳንድ ሰው ቤተክርስቲያን ውስጥ መጥቶ ኃጢአተኛ መባልን ነውረኛ መባልን ክፉ አድርገሃል መባልን የማይወዳል። እና ታዲያ ጽድቅ ሰርተናል እና ታዲያ በጣም መልካም ስራ ሰርተናል ኃጢአተኛ እንዳንባል የሚያስችል በጎ ነገር ተገኝቶብናል። ተው እንጂ ክርስቲያኖች በሰራነውና ባወቅነው በምንመላለስበት ግብርማ ስንጠራ እንዴት አድርገን እናዝናለን። እንዲያውም እግዚአብሔር እንደዛ ብሎ በመጥራቱ ቸር በመሆኑ ነው። እንዲያውም ምክንያቱም ኃጢአተኛ የሚለው የመጠሪያ ስም የወል ስም ነው፣ ሁሉን በደል የሚያጠቃልል እንጂ እንደሰራናት በደል ቢጠራንስ ነው። ስትሰርቅ የተገኘውን ሌባ ቢልህ ኖሮ፣ ስትዘሙት የተገኘውን ዘማዊ ቢልህ ኖሮ፣ ሌላ ክፋት ስታደርግ የነበረውን በሰራኸው በክፋቱ ስም የሚጠራህ እኮ ቢሆን ኖሮ በጣም ያሸማቅቅ ነበር። እግዚአብሔር ግን ምሕረቱን አያችሁ፣ በደላችንን እያወቀው በበደለኛነታችን በሰራነው ስም ከሚጠራን ይልቅ ኃጢአተኞች ብሎ በፍቅር ነው የሚስበን ራሱ። ስለዚህ የትናንትና ታሪኩን እንዳይመለስበት መጀመሪያ አስተማረ። ሁለተኛ ቅዱስ ጴጥሮስን እዚህ ምንባብ ላይ ያስተማረው ፍቅርን ነው። እስኪ ፍቅር በሉ። ፍቅር በየትኛውም መንገድ ክርስቲያኖች በአንደበት ብቻ የሚገለጥ አይደለም። ጌታችን ቅዱስ ጴጥሮስን እንደሚወደው ወይም እንደማይወደው ደጋግሞ ሲጠይቀው ቅዱስ ጴጥሮስ እወድሃለሁ ብሎት ነበር። ለክርስቶስ እወድሃለሁ ብሎ መነገሩ ብቻ በቂ ግን አልነበረም። በጎቹን፣ ጠቦቶቹን፣ ግልገሎቹን እንዲጠብቅና እንዲያሰማራን ያዘዘው ጌታችን። ፍቅር በስራ የሚገለጽ ነው ማለት ነው። ፍቅር በአንደበት ብቻ አይደለም። ሁላችንም እግዚአብሔርንማ በአፋችን እንወደዋለን በደንብ አድርገን። እውነተኛው የእግዚአብሔርን ፍቅር እንዳለንና መውደዳችን ግን የሚረጋገጠው በስራ ነው። ሶስተኛው ለቅዱስ ጴጥሮስ ያስተማረው ትልቅ ቁም ነገር ደግሞ ምንድነው? አላዋቂነቱ። እስኪ አላዋቂነት በሉ። አላዋቂነት። እስከ ሶስተኛው ጥያቄ ድረስ ቅዱስ ጴጥሮስ ትወደኛለህ ተብሎ ሲጠይቅ እወድሃለሁ እያለ ነበር የመለሰው። ተደጋጋሚ ግን ያንኑ ጥያቄ ሲጠይቀው ቅዱስ ጴጥሮስ ወደ ራሱ ሲመለስ ግን ይውደደው አይውደደው በሙሉ ልብ ሊያውቀው የሚችለው ማን ብቻ መሆኑን አወቀ። እግዚአብሔርን እውነቴን ነው የምላችሁ ክርስቲያኖች፣ መውደዳችንንም አለመውደዳችንም በሙሉ ልብ የሚያውቀው ማን ነው? እግዚአብሔር ነው። በጣም በእርግጠኝነት እኔማ እግዚአብሔርን እወደዋለሁ የምንል እኮ ከሆነ ኃጢአት አንሰራም እንደማለት ነው። ክፋት ነቅሎ ወጥቶልናል እንደማለት እኮ ነው። ቅዱስ ጴጥሮስ አላዋቂ እንደሆነ እንዲያውቀው ነው ጌታ ሆይ አንተ ታውቃለህ እስኪል ድረስ ጌታ ሆይ አንተ ነህ የምታውቀው እስከሚል ድረስ ደጋግሞ ጥያቄውን ጠየቀ። አራተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ
በዚህ ለቅዱስ ጴጥሮስ ያስተማረው ትልቅ ትምህርት ደግሞ ምንድነው? ቅዱስ ጴጥሮስ ለወደፊት የሚመጣውን ተልእኮና ኃላፊነቱ ዛሬ ቅዱስ ጴጥሮስን ባነበብኩላችሁ ወንጌል ግልገሎቹን፣ በጎቹን፣ ጠቦቶቹን እንዲጠብቅ እንዲያሰማራ ያዘዘው እነ ምድራዊ እንደምናውቀው እረኛ እንዲሆን አይደለም። ለጊዜው 12ቱን ሐዋርያትን 36ቱን ቅዱሳት አንስትን 72ቱ አርድእትን ክርስቶስ ሙሴ ሆኖ ይመራው የነበረውን ማህበር በእኔ ቦታ አንተ ደግሞ ሙሴ ሆነ ትመራቸዋለህ፣ ትጠብቃቸዋለህ፣ ለጽድቅ ታሰማራቸዋለህ ሲሉ በፍጻሜው ግን በቅዱስ ጴጥሮስ መንበር ላይ የሚቀመጡ ሊቃነ ጳጳሳትን በሉት ካህናተ ቤተ ክርስቲያንን በሉት ለእግዚአብሔር ያላቸውን ፍቅር መለኪያና መስፈሪያ መስፈርቱ ይሄ እንደሆነ እንዲታወቅ ግልገሎቹን ጠብቆ በጎቹን አሰማርቶ ጠቦቶቹንም ጭምር የጠበቁ እነዚህ ናቸው እውነተኛ እረኞች የሚባሉት ክርስቲያኖች። በግ በጣም አመሉ ክፉ ነው። እንስሳ ስለሆነ የሚበጀውን እረኛው መርጦ ያሰማራዋል እንጂ በጉ ራሱ እየመረጠ አይሄድም። በጎቼን ጠብቅ የሚለው አላስተዋይ የሆኑ ሰዎችን ወይንም ደግሞ የሚጠቅምና የማይጠቅማቸውን የማያውቁትን ምዕመናነ ቤተ ክርስቲያንን ሊቃነ ጳጳሳት መጠበቅ እንዳለባቸው ሲነግረው ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ ሲል ደግሞ ገና በሃይማኖት በምግባር ያልጸኑ ገና ያላደጉ ለመታረድም ጭምር ያልደረሱ እንስሳትን ጠቀሰልን። ለመታረድ ያልደረሱ ማለት ለክርስቶስ ፍጹም የሆነ ምስክርነትን ለመስጠት የማይችሉ ሰዎች በመካከላችን አሉ። በአፋቸው እሞትልሃለሁ የሚሉ፣ በንግግራቸው ከሱ ውጪ ምንም ነገር ሊገዛኝ አይችልም የሚሉ፣ በድርጊታቸው ግን እንደ ጠቦቶችና እንደ ግልገሎች በጣም ወደ ኋላ ይቀርባሉ። እነሱም በሙሉ ጠብቅ ሲል ለቅዱስ ጴጥሮስ የሰጠውን ኃላፊነት የተወጡት በሙሉ ቅድም እንዳልኳችሁ መረብ በተባለች በቤተ ክርስቲያን ውስጥ ነፍሳትን ማጥመድ እንዲችሉ ጌታችን ኢየሱስ ክርስቶስ ስልጣንን ሰጥቷቸው ከነዛ ስልጣን ከተሰጣቸው አባቶቻችን ታዲያ ቤተ ክርስቲያናችን ዛሬ የምታስበው ቅዱስ አትናቴዎስ ሐዋርያዊ በረከቱ ለሁላችን ትድረስ። ቅዱስ አትናቴዎስ ሐዋርያዊ ልክ እንደ ቅዱስ ጴጥሮስ ጌታውን መውደዱን በእውነትም ነፍሳትን፣ ግልገሎቹን፣ ጠቦቶቹን፣ በጎቹን የጠበቀ ቅዱስ አትናቴዎስ ዘእስክንድርያ ልክ እንደ ቅዱስ ጴጥሮስ ቤተ ክርስቲያን በተባለች በመረብ በጣም ብዙ ነፍሳትን ያጠመደ ቅዱስ አትናቴዎስ ልክ እንደ ቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ፊት አላዋቂነቱን መስክሮ ነገር ግን እጅግ በጣም ለቅዱስ ቤተ ክርስቲያን የሚያበራ የእውቀት ኮከብ ሆኖ የሚያንጸባርቅ ትልቅ ጻድቅ በዚህ ቤተ ክርስቲያን ውስጥ ለዛም ነው የሐዋርያት ሥራ ምዕራፍ 20 ላይ በሐዋርያት ቤተ ክርስቲያን ውስጥ በሰበሰቧት ውስጥ እግዚአብሔር መንፈስ ቅዱስ አንዳንዶችን ኤጲስቆጶሳት፣ አንዳንዶችን ጳጳሳት፣ አንዳንዶችን ካህናት አድርጎ ይሾማቸዋል ብሎ ተናገሩ። ጳጳሳት፣ ካህናት፣ ኤጲስቆጶሳት ሆነው የሚሾሙ ሁሉ ምዕመናን ኃላፊነትና ተልእኳቸው ይሄንን ነፍሳትን መጠበቅን፣ ነፍሳትን ለጽድቅ ማሰማራትን፣ ነፍሳትን ለእግዚአብሔር መንግሥት እንዲበቁ ማድረግን ነው። ቅዱስ ጴጥሮስ ዛሬ ከእግዚአብሔር የተቀበለውን ባላደራነት ነገ ብድራቱን የሚመልስለት ክርስቶስ የሰጠውን ነፍሳት መልሶ ሲሰጠው ብቻ ነው። እየሰማችሁ የሰጠውን ነፍሳት ቆጥሮ የተረከባቸውን ልጆቹን፣ በጎቹን ከእግዚአብሔር የተቀበላቸው እነዛን መልሶ ሲሰጥ እግዚአብሔር አምላክ ይሸልመዋል። እነዛን መልሶ ለእግዚአብሔር ሲያስገባ እግዚአብሔር አምላክ ይመርቀዋል። እነዛን መልሶ ነፍሳቱን ለባለቤቱ ለእውነተኛው እረኛ ለኢየሱስ ክርስቶስ ሲመልስ በሰማያት ባለው በክብር መመስገን እንዲችል ስልጣንን ይሰጠው። ይሄንን ማሰብ፣ ይሄንን ማወቅ፣ ይሄንን መረዳት ከሁላችን ይጠበቃል። በመጨረሻው ይሄንን ማወቅና መረዳቱ እንዳለ ሁሉ ቅዱስ ጴጥሮስ ይሄንን ተልእኮና ይሄንን ኃላፊነት ከተሰጠው በኋላ አምላካችን ኢየሱስ ክርስቶስ ያለውን የመጨረሻውን ትእዛዝ አንብቤላችሁ ትምህርታችንን እንጨርስ። እውነት እውነት እልሃለሁ አለው ጌታችን፣ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትሄደው ወይም ወደምትፈልገው ትሄድ ነበር አለ። ቅዱስ ጴጥሮስን ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር እያለ ያለው አንደኛ ልብስህን እንደ ገዛ ፈቃድህ ትለብስ ነበረ እያለው ነው በቁመት። በምስጢር ግን እየነገረ ያለው ወገብህን ታጥቀህ ትሄድ ነበረ እያለ የሚያወራው ልቡናውን ይታጠቅበት የነበረው ደግሞ ፍርሃት ነበረ። ቅዱስ ጴጥሮስ ፈሪ ነበር። ለዛ ነው እንደ ፍርሃቱ ክርስቶስን በዛች ምሽት ውስጥ ከአንድም 3 ጊዜ ካዱ። አምላካችን ኢየሱስ ክርስቶስ ግን እንደዛ ብሎ አላቆመም። ስሙ፣ እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ትሄድ ነበር፣ ነገር ግን ከሸመገልክ በኋላ
ወገብህን አንተ በገዛ ራስህ ሳይሆን ሰዎች ያስታጥቁሃል። ዛሬ በፍርሃት ትመላለስ ነበረ። ነገር ግን በኋላ ላይ እግዚአብሔር መንፈስ ቅዱስን ገንዘብ ካረክ በኋላ በበዓለ ጰራቅሊጦስ መንፈስ ቅዱስ ከወረደብህ በኋላ ግን ፍርሃት ከልቡና ይወጣና ሌሎች ፈርተው አንተን ያስጨንቁሃል። አያችሁት ክርስቲያኖች? ድሮ ቅዱስ ጴጥሮስ ይፈራቸው የነበሩትን ቅዱስ ጴጥሮስ መንፈስ ቅዱስ ሲያድርበት ግን እነሱ የሚፈሩት ወደ መሆን ደረጃ ነው የመጡት። ዛሬም እኛም ሁላችንም ከእግዚአብሔር የጽድቅ ስራ የራቅን ስለሆነ የማያስፈራው ሁሉ ያስፈራል። የማያስደነግጠው ነገር በሙሉ ያስፈራናል፣ ያስደነግጠናል። እውነታው ግን መፍራትና መደንገጥ የነበረበት እና መፈራትን መደንገጥም የነበረበት ግን እኛ ነበር። አንድ ሊቅ ለዛ ነው እውነት እውነት እላችኋለሁ አለ። እየሰማችሁ ነው? እናንተ ሳትሆኑ ሰይጣንን መፍራት የነበረባችሁ ሰይጣን ነበር እናንተን መፍራት የነበረበት። ብትኖሩ ክርስቲያን ሆናችሁ ሰይጣን እናንተን ይፈራ ነበር። ብትኖሩ እንደ እግዚአብሔር ሕግጋት ብትመላለሱ የምትፈሩት ጠላታችሁ እናንተን መልሶ ይፈራችሁ ነበር። ነገር ግን የምንፈራው ጠላታችን የሚያስጨንቀን ጠላታችን በእኛ ላይ ስልጣን ኖሮት ሳይሆን እኛ የምንፈራውና እኛም ጭምር ስልጣን እንዳለው የምንጨነቅለት የሚፈራውን እግዚአብሔርን መፍራት ስላቆምን። ስለዚህ ቅዱስ ጴጥሮስን እንደዚህ አይነቱን ተልእኮ ሰጥቶ ፍቅሩንም ጭምር እስከ መጨረሻው ድረስ በሞት የሚመሰከር መሆኑን ጭምር አሳስቦ ለየው። ቅዱስ አትናቴዎስም ይህንን ያደረገው ክርስቲያኖች ለቅዱስ ቤተክርስቲያን ተሰዶላታል። ለቅዱስ ቤተክርስቲያን ጉባኤ ተሰርቶ ስለ ሃይማኖቷ ጥብቅና ቆሞላታል። ዛሬ ሃይማኖት ጸሎት ብለን የምንጸልየውን አንቀጽ አብዛኞቹን ያረቀቀው ቅዱስ አትናቴዎስ ነው። ይህንን ሁሉ ውለታ የዋለላትን ቅዱስ ቤተክርስቲያን እንዲሁም ያመለከውን አምላኩን ጌታችን ኢየሱስ ክርስቶስ ግን በመጨረሻ በክብርና በማዕረግ ምድራዊ በሆነው እይታ ስትመለከቱ እንደዛ አላረፍም። በስደት በስቃይ በእንግልት በጣም ተሰቃይቶ ነው ቅዱስ አትናቴዎስ ሕይወቱ ያለፈ። ግን ይሄ ሁሉ ስለ ክርስቶስ ሲል የሚቀበለው መከራ ስለነበር አንድ ጊዜ አማሮት አያውቅም። በመንፈሳዊ ሕይወቱ የጸና ሰው ምንም አይነት ነገር በመንፈሳዊ ሕይወቱ ቢገጥመውና ቢመጣበት ስለ ክርስቶስ ሲል የሚቀበለው መከራ እንደሆነ ስለሚያውቀው አይሳቀቀውም። እንዲያውም በመከራ ውስጥ የሚያየው እግዚአብሔር እንዳለ ስለሚያውቅ ደስ ይሰኝበታል። እኛ ግን በመከራዎች ውስጥ እግዚአብሔርን የምናይበት አይናችን በተለያየ በክፋት ስለታወረብን መልካም የሆኑ እግዚአብሔር ወደ እርሱ እንድንቀርብበት የሚሰጠንን መሰናክሎችና ፈተናዎች እንኳን የሚያርቀን እየመሰልን እንሳቀቃለን። እግዚአብሔር ግን እንዲህ አይነት አምላክ እንዳልሆነ በመከራዎች ውስጥ በምናልፍበት ወቅት እንኳን ፍርሃትን አርቆ በእኛ ላይ ድፍረትን፣ በጠላቶቻችን ላይ ደግሞ ድፍረትን አርቆ ፍርሃትን አምጥቶ በመልካም ነገር መመላለስ የምንችልበትን ሀብት የሚሰጠን ታላቅ አባታችን ነው። ይህንን ያደረገልን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የሰማነውን በልቦናችን ሰሌዳ ይጻፍልን። ከሐዋርያው ከቅዱስ አትናቴዎስ ተልእኳቸውን ከተወጡ ከብፁዓን አባቶቻችን ሊቃነ ጳጳሳት ሁሉ ረድኤት በረከት አምላካችን ይክፈለን። ወስብሐት ለእግዚአብሔር። አሜን። ቃሎት ያሰማልን። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በጸጋ ይጠብቅልን። አምላካችን እግዚአብሔር በልጃችን አድሮ አንደበቱ ተጠቅሞ ቅዱስ እግዚአብሔር የሚጠቅመንና የሚበጀን አስተምረናል መክረናልና በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ እንዴት አድርጎ ጠባቂና ተጠባቂ አባትና ልጅ አድርጎ እንደነገረን ቅዱስ አምላክ እግዚአብሔር በበጎች መስሎ ነገረን። ስለ በጎች ተገዶ አይደለም፣ ስለ ግልገሎቹ ተገዶም አይደለም፣ ስለ ጠቦቶቹ ተገዶም አይደለም እና ሰዎች በሚገባቸውና በሚያውቁት በሚረዱት ቋንቋ እንዲማሩ ስለፈለገ ነው እና አምላካችን እግዚአብሔር በበጎች መስሎ ነገረን። ነገር ግን እኛ ምድራውያን በጎች ሳንሆን መንፈሳውያን ወይ ደግሞ ሰማያውያን በጎች ነንና ክርስቶስን መስለን ክርስቶስን ወርሰን መንግስት እግዚአብሔር ወርሰን የምንኖር ሰዎች ነንና በዚህ ርዕስ ተነስተው መምህራችን አስተምሮናል። በድጋሚ ቃለ ሕይወት ያሰማልን፣ በዕድሜና በጸጋ ይጠብቅልን። ሁልጊዜ እንደምላችሁ ዓርብ አብረን ከኔ ጋራ በዚህ ተገኝተን እናስተምራለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ዓርብና እሁድ ሁልጊዜ ቤተክርስቲያን ሳትሳለሙ ቤተክርስቲያን ሳትሄዱ አትዋሉ ብላችሁ ሁልጊዜ ለዚህ ነውና ዓርብ ቅድስት ዕለት ናት። እሁድም እንዲሁ ዓርብ የተቆረሰው ስጋ እሁድን ተነሳልን፣ ብርሃን አየን። ዓርብ የተቆረሰው ስጋ ነው በልቶ ነው የሚያድነን። ዘመን የማይሽረው መድኃኒት የምንበላው
አርብ የተቆረሰው ነውና አምላካችን ከሁላችን ጋር ይሁን። ከዚህ በመቀጠል ጥሪ ያለ መዝሙር ከወንድማችን ጋር አብረን እንዘምራለን። ከዘመርን በኋላ በጸሎት እናሰናብታችኋለን። ትንሽ ደቂቃ ጠብቁን። በድጋሚ እንደምንቆያችሁ እግዚአብሔር ይመስገን። እግዚአብሔር ስም የተመሰገነ ይሁን። ሃሌሉያ እያጨበጨብን እግዚአብሔር እናመስግን። ክቡር ጌታ ሁሉን ከወነልን በልዩ ችሮታ ድሆች ስንሆን ሁሉ አለንና አምላካችን ይድረሰው ምስጋና። ድሆች ስንሆን ሁሉ አለንና አምላካችን ይድረሰው ምስጋና። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገን ውዴን አምላክ ሞላልኝ። ለአምን በአብ ወነአምን በወልድ
አምላካችን እግዚአብሔር ይጠብቅልን። ልጃችን ዘማሪ ዲያቆን ሙሉቀንን አምላካችን ዝማሬ ምሕረት ያሰማልን፣ በእድሜ በጸጋ ይጠብቅልን። ከዚህ በመቀጠል ከደብራችን ሰንበት ትምህርት ቤት